አገልግሎት ዘካርያስ መብራቶም ኃይሌ ሹመት ወደ መጋቢነት ቢሮ። የዚህ ሹመት አገልግሎት ወይም ኦርዲኔሽን ምን ማለት ነው? በዛሬው ቀን እኛ በእግዚአብሔር ፊትና በሕዝቡ ፊት እግዚአብሔር በታማኝነት ያገለገለውን የእግዚአብሔር ባሪያ በቤተክርስቲያንና በእግዚአብሔር ፊት ላይ ጠባቂ በመሆን እንዲቀጥል ለማቅረብ ተሰብስበናል። ዛሬ እርሱ እንዲሾምና እንዲጸለይለት እጅ የመጫን አገልግሎት እናካሂዳለን። ይህ ከእግዚአብሔር የመጣ ጥሪ ነው። ቤተክርስቲያንም የሚመራው ሰው ሳይሆን እግዚአብሔር በመንፈሱ የሚጠራው ነው። በዚህ ቀን ደስ ልንሰኝ፣ እግዚአብሔርን ከፍ ልናደርግ፣ ልናመሰግን ይገባል። የሹመቱ አገልግሎት ወይም ኦርዲኔሽን ምን ማለት ነው? መግለጫ። እግዚአብሔር በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎች፣ ቀጥሎም ተአምራት ማድረግ፣ ቀጥሎም የመፈወስ አገልግሎት፣ ስጦታ፣ እርዳታ፣ አገዛዝን፣ የልዩ ልዩ አይነት ልሳኖችንም አድርጓል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 5። እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞች፣ አስተማሪዎች እንዲሆኑ ሰጠ። ኤፌሶን ምዕራፍ 4 ቁጥር 11 እና 12። የቤተ ክርስቲያን አካልና መጋቢ እንደ ስጦታ። የቤተ ክርስቲያን መጋቢያችን ከእግዚአብሔር የሆነ ስጦታዎች ናቸው። ስጦታውን መቀበል፣ ማክበርና ማገዝ ይገባል። ወንድማችን ዘካርያስ መብራቶም ኃይሌ አገልግሎቱና ሹመቱ። ወንድማችን ዘካርያስ ባለፉት 18 ዓመታት በታማኝነት በትጋት ለጌታ አገልግሎት አቅርቧል። ቤተ ክርስቲያን ይህ ታማኝነት በተለያዩ መልክ ተመልክታ አይታለች። ስለዚህ ዛሬ በእግዚአብሔር ፊትና በእናንተ ሕዝብ ፊት ቤተ ክርስቲያኑ ዘካርያስ እንደ እረኛ በእጅ በመጫን አገልግሎት ይሾማል። ከእንግዲህ በኋላ በቤተ ክርስቲያን መካከል እንደ መንፈሳዊ አመራርና እንደ ጠባቂ አገልጋይ አገልግሎቱ ይቀጥላል። እግዚአብሔር አምላክ የተመሰገነ ይሁን። ፖስትል ወደዚህ እጠራለሁ። እንዲሁም ወንድማችን ዘካርያስ ወደ ፊት ይመጣሉ እና እግዚአብሔር ይመስገን። እግዚአብሔር ክብር ማጨበጭባለን። እንግዲህ ወንድማችን ዘካርያስ ማንቸስተር ቤተክርስቲያን በማንቸስተር ያለች ቤተክርስቲያን ይህንን አደራ ትሰማለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴ መለሰች በስሙ በጽድቅ መንገድ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህ፣ በጠላቴ ፊት ለፊት። ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ቸርነት ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል፣ በእግዚአብሔርም ቤት ለዘላለም የእግዚአብሔር እረኝነት ለአንተ የተሰጠውን በዚህ ነው። ያንተም እረኝነት ለዚህ ሕዝብ በማንቸስተር ውስጥ ላሉ ክርስቲያኖች ሁሉ ኃላፊነትን ተቀብለው ተጠያቂና ጠያቂ ለሆኑትም ሕዝብ ከዛ ውጭ ላሉትም የእግዚአብሔር ሕዝብ ቅዱሳን ሁሉ እንደ እግዚአብሔር እረኝነት እንዳገለገለው ታገለግል ዘንድ ዛሬ አደራ ትሰጣለች። አሜን። አንተም አሜን በማለት ትቀበላለህ።
እግዚአብሔር እረኛ ሆኖ ሕዝቡን እንዳገለገለው ዛሬም አንተ ለዚህ ለቅዱሳን እግዚአብሔር ለጠራቸው ሕዝብ እረኝነትን እንደ እግዚአብሔር ልብ ሆነ እረኛ ሆነ ታገለግላቸዋለህ። አሜን። እግዚአብሔር ያደረገው ሁሉ እነርሱም ደግሞ እንዲሉ በዛ ሕይወት ታገለግላቸዋለህ። አሜን። ጌታ ይባርክ። ክብር ለእግዚአብሔር ይሁን። ከእኔ ጋር በመስማማት ይህንን ትላለህ። ጌታ ኢየሱስ እንደ ግል አዳኜ በእምነት ተቀብዬ በመለኮታዊ ጥሪ አገልጋይ መሆኔን አምናለሁ። በፈቃደኝነትም ቃል ኪዳን እገባለሁ። እሺ፣ አሁን ጥያቄ ጠይቀሃለሁ። የሬማ እምነት አገልግሎት በእግዚአብሔር ቃል የሚደረግ ሹመት መሆኑን ታምናለህ ወይ? አዎን አምናለሁ። የእግዚአብሔር መንጋ ጠብቅ፣ መግብና ተንከባከብ የሚለው የእግዚአብሔር ቃል ኃላፊነት በትጋት መወጣት ያለብህ ትልቅ ኃላፊነት መሆኑን ታምናለህ? አዎን አምናለሁ። ሕዝቡን በማስተማርና ለሕዝቡን በመጸለይ በትጋት ለማገልገል ቃል ትገባለህ? እግዚአብሔር ይረዳኛል። አዎ እገባለሁ። ቤተ ክርስቲያን የሰጠህን የመጋቢነት መርህ፣ የአገልጋይነት ስነ ምግባር በትጋትና በታማኝነት ለመከተል ቃል ትገባለህን? እግዚአብሔር ይረዳኛል። አዎን እገባለሁ። እግዚአብሔር ይመስገን። አሁን ጥያቄውን የማቀርበው ለሕዝቡ ነው እና ካላችሁበት ትነሳላችሁ። በመስማማት አዎ እናምናለን ትላላችሁ ካመናችሁበት። እግዚአብሔር ይመስገን። የእግዚአብሔር ሕዝብ እናንተ ይህ መጋቢ እንደ ስጦታ ትቀበላላችሁ? በጸሎት በሐሳብ ልታበረታቱት የሚያስፈልገውን ልትደግፉትና ልታግዙት ቃል ትገባላችሁ? ከእርሱ ልትማሩ ልትመከሩና ልትገሰጹ ቃል ትገባላችሁ? መስማማታችሁን በጭብጨባችሁ እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። የመጨረሻ መስክ ነው እውቅናና እጅ መጫ። ስለዚህም ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተወጓ። ቲቶስ ምዕራፍ 1 ከ5-9 የቤተ ክርስቲያን ሕይወት የመምህራን አምሳል ምክንያትን ተመልከት፣ በምስጋና አድርግ፣ እናንተን በማስተካከል ዘካርያስን አምሳል በመሆን በእግዚአብሔር ቃል እንቀባዋለን። አንደኛ ሳሙኤል ምዕራፍ 16 ከ1-11 እና 13 ያለ ነው። በልጆቹ መካከል ንጉሥን አዘጋጃለሁ፣ ወደ እሴይ ቤት ወደ ቤተልሔም እልክሃለሁ አለው። ከዛ ደግሞ ሳሙኤልም የዘይት ቀንድ ይዞ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ክብር ለእግዚአብሔር ነው። ስለዚህ ይህንን እናደርጋለን። ወንድማችን ዘካርያስ በማዕከላችን ይንበረከካል። የእግዚአብሔር ሰው አፖስትል ዘውዴ ዘይት በራሱ ላይ ይቀባል። ልክ እንደ እግዚአብሔር ቃል እናደርጋለን። አገልጋዮች ወደዚህ ትመጣላችሁ። በወንድማችን ላይ እንጸልያለን። ክብር ለእግዚአብሔር ነው። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ሁላችንም እንጸልያለን። ጌታ ይባረክ። ሁላችንም በመስማማት ይህ የእግዚአብሔር ሰው በተሾመው አገልግሎት በታማኝነት እንዲፈጸም እስከ መጨረሻ ፕራይዝ ጋድ ስትሮንግ ሆኖ እንዲፈጸም እግዚአብሔር እንዲረዳው ክብር ለእግዚአብሔር ሕዝብ አሁን ካገለገለው በላይ እንዲያገለግል በኃይል እንዲያገለግል በኃይል እንዲሮጥ የእግዚአብሔር መንፈስ እንዲረዳው እንዲያግዘው ተስማምተን እንጸልያለን። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሰዓት
አንተ የተገለጥክበትን በብሉይ ኪዳንም በአዲስ ኪዳንም የተገለጥክበትን የዘይት በሰዎች ሕይወት ላይ ያለው የመንፈስ ቅዱስ ሥራ እንዲቀሳቀስ ሁልጊዜ እንዲያስታውሱት ይህን ዘይት በመቀባት የመንፈስ ቅዱስን ሩጫ በመንፈስ እንዲሮጡ እንጸልያለን። እግዚአብሔር ሆይ በዚህ ሕይወት እንዲሮጥ በመንፈስ ቅዱስ ኃይል እንዲሮጥ መንፈስ ቅዱስን ወክሎ ያለውን ይሄንን ዘይት ነገር ግን መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ ተብሎ የተጻፈው በሕይወቱ ከይዞካ አላራ ሩጀን ኤላ ፓፓፖሳ ሸፔፔ ኖሆታ ታፓፓፓፓፓፓፓፓፓፓፓ ሸፋ እንደ ሌላ ሰው ሆኖ ይለወጥ ዘንድ ጸለየ። እንደ ሌላ ሰው ሆኖ ይለወጥ ዘንድ ጸለየ። ጌታ መንፈስ ቅዱስ ሆይ ስራህን ስራ፣ ውረድበት፣ ሄደበት፣ ተገኘበት ስፍራ ሁሉ የኃይልህን ግለት በጌታ በኢየሱስ ክርስቶስ ስም ተከናወን። ሃሌሉያ ክብር ለእግዚአብሔር ይሁን። የወንድማችን ዳዊት ወደዚህ ትመጣለህ። ጌታ ይባረክ። አምላኸይ ብዙ ውለቱ ጌታ ይባርካችሁ። ወንድማችን ዳንኤል ዛሬ በበርሚንግሃም ያለች ቤተ ክርስቲያን ይቅርታ በማንቸስተር ጌታ ይባርካችሁ። በማንቸስተር ያለች ቤተ ክርስቲያን መቀመጥ ትችላላችሁ። አሜን። በእግዚአብሔር ፊት እና በሕያዋን በሙታንም በሚፈርድ ባለ ጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ ትመክራለች። አሜን። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር። በናዝሬቱ በኢየሱስ ክርስቶስ ስም ይህንን አደራ ትሰራለች ቤተ ክርስቲያን። በማንቸስተር ያለች ቤተ ክርስቲያን ዘክ በማንቸስተር ያለች ቤተ ክርስቲያን ነው ይህንን የሰጠች። ክብር ለእግዚአብሔር ይሁን። ወንድሜ ዳኒ እንግዲያውስ ጥያቄ ያቀርብልሃለሁ። በዚህ ህዝብና በእግዚአብሔር ፊት ነው ያለው። ቃል ትገባለህ ማለት ነው። ከኔ ጋር በመስማማት ይህን ትላለህ። ጌታ ኢየሱስ እንደ ግል አዳኜ በእምነት ተቀብዬ ጌታ ኢየሱስ ለግል አዳኜ ለግል አድርጌ ተቀብዬ በመለኮታዊ ጥሪ አገልጋይ መሆኔን አምናለሁ።
መለኮታዊ አገልጋይ እንደሆንኩ አውቃለሁ። በፈቃደኝነትም ቃል ኪዳን እገባለሁ። በፈቃደኝነትም ቃል ኪዳን እገባለሁ። እሺ፣ የሬማ እምነት አገልግሎት በእግዚአብሔር ቃል የሚደረግ ሹመትን መሆኑን ታውቃለህ? ታምናለህ? አምናለሁ። የእግዚአብሔር መንጋ በመምራትና በማስተማር የወንጌል ሰባኪነትን ስራ ፈጽም የሚለው የእግዚአብሔር ቃል ኃላፊነት በትጋት መወጣት ያለብህ ትልቅ ኃላፊነት መሆኑን ታምናለህ? አምናለሁ። ከቤተ ክርስቲያን የሰጠ መርህ የአገልጋይነት ስነ ምግባር በትጋትና በታማኝነት ለመከተል ቃል ትገባለህ? አዎ እገባለሁ። ቤተ ክርስቲያን የሰጠህን የወንጌላዊነትን አገልግሎት ስነ ምግባር ለማድረግ በፍጹም ልብህ ቃል ትገባለህ? አዎ እገባለሁ። ክብር ለእግዚአብሔር ይሁን። አሁንም የእግዚአብሔር ሕዝብ አንድ ለምትነሱ ጠይቃችኋለሁ። የእግዚአብሔር ሕዝብ እናንተ ይህ የተወደደ ወንጌላዊን እንደ ስጦታ ትቀበላላችሁ? በጸሎትን በሐሳብ ልታበረታቱት በሚያስፈልገው ልትደግፉትና ልታግዙት ቃል ትገባላችሁ? ከእርሱ ልትማሩ ልትመከሩና ልትገሰጹ ቃል ትገባላችሁ? ለእግዚአብሔር ክብርና ጨበጭባለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ወንድማችን ትንበረከካለህ። እግዚአብሔር ሰው ደግሞ ይጸልይልሃል። ሁላችን ማገልገል ወደዚህ እንመጣለን። አብረን እንጸልይ። አባቶ በናዝሬቱ በኢየሱስ ክርስቶስ ስም መንፈስ ቅዱስ የተገለጠበትን መገለጫ የሆነውን በብሉይ ኪዳንም በአዲስ ኪዳንም ያደረክበትን የሰራበትን ይህንን ዘይት እንደ ምልክት ተምሳሌት አድርገን እንቀባለን። መንፈስ ቅዱስ ሆይ አንተ እለፍ፣ በዚህ ስራህን ስራ በጌታ በኢየሱስ ክርስቶስ አባት ሆይ ወንድማችን ዳንኤል ወደ አንተ እናቀርባለን። እነሆኝ ብለናል። እግዚአብሔር በሕይወቱ ላይ የሰራኸውን አይተናል። እኛም ደግሞ ለአንተ ሰጥተነዋል፣ አሳልፈን አንተ ሆኗል፣ በአንተ ሆኗል። ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ። ክብር ለእግዚአብሔር ነው። ወንድማችን ማቲያስ ወደዚህ ይመጣል። ጌታ ይባረክ። ወንድማችን ማቲያስ ማቱሳ ጌታ ይባረክ። ጌታ ይባረክ። እንግዲህ እንትኑን ትይዛለህ፣ መሳሪያው መናገሪያው። የማንቸስተር ቤተ ክርስቲያን ዛሬ ለአንተ በእግዚአብሔር ፊት በሕያዋንና በሙታን በሚፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ ትመክራለች። ቃሉን ስበክ፣ በጊዜው ባለጊዜው ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር። በናዝሬቱ በኢየሱስ ክርስቶስ ስም ይህን አደራ ትሰራለች። ክብር ለእግዚአብሔር ይሁን። ወንድሜ ማቱሳላ ፍረዝጊ ክብር ለእግዚአብሔር ይሁን። ባይልና ጽበጭባል እግዚአብሔር ስጦታችን ከኔ ጋር በመስማማት ይሄንን ትላለህ። እኔ ማቱሳላ ፍረዝጊ ጌታ ኢየሱስ ክርስቶስ እንደ ግል አዳኜ እንደ ግል አዳኜ በእምነት ተቀብዬ በመለኮታዊ ጥሪ አገልጋይ መሆኔን አምናለሁ። በፍቃደኝነት ይህንን ቃል ኪዳን እገባለሁ። አሜን። ጌታ ይመስገን። የሬማ እምነት አገልግሎት በእግዚአብሔር ቃል የሚደረግ ሹመት መሆኑን ታምናለህ? አዎ አምናለሁ።
የእግዚአብሔር መንጋ በመምራትና በማስተማር የወንጌል ሰባኪነትን ስራ ፈጽም የሚለው የእግዚአብሔር ቃል ኃላፊነት በትጋት በመወጣት ያለብን ትልቅ ኃላፊነት መሆኑ ታምናለህ? አዎ አምናለሁ። እናጨበጭባለን። ከቤተ ክርስቲያን የተሰጠህን መርህ የአገልጋይነት ስነ ምግባር በትጋትና በታማኝነት ለመከተል ቃል ትገባለህ? አዎ እገባለሁ። ወደ እግዚአብሔር ሕዝቡ ለወንጌል ሰባኪነት ለማነሳሳት በቃል ለማስታጠቅ እና በምሳሌነት በመምራት በትጋት ለማገልገል ቃል ትገባለህ? አዎ እገባለሁ። ክብር ለእግዚአብሔር እናጨበጭባለን። አሁን የምታገሱኝ ያላችሁ ለሶስተኛ ጊዜ ካላችሁበት አስነሳችኋለሁ እና በመስማማት ቃል እንገባለን። እኛም በተራችን የእግዚአብሔር ሕዝብ የተወደደ ወንድሜን ማቱሳላ በወንጌላዊነት ስጦታ እንዲያገለግላችሁ ትቀበሉታላችሁ? በጸሎት በሐሳብ ልታበረታቱት፣ በሚያስፈልገው ልትደግፉትና ልታግዙት ቃል ትገባላችሁ? ከእርሱ ልትማሩ ልትመከሩ እና ልትገሰጹ ቃል ትገባላችሁ? ክብር ለእግዚአብሔር ይሁን። ትንበረከካለህ። የእግዚአብሔር ሰው ይጸልይልሃል። ሁላችንም በመስማማት እግዚአብሔር ሰው ጋር አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስም ወደ አንተ እናቀርባለን። የሰጠህን አንተ የተጠቀምክበትን በየትኛውም ጊዜ ውስጥ መንፈስ ቅዱስ የተገለጠበትን ይህን ዘይት ደግሞ የመንፈስ ቅዱስ ሥራ በእርሱ እንዲሰራ እንዲከናወን ቀብተን እንጸልያለን። በጌታ በኢየሱስ ክርስቶስ ስም ማቱሳላ እግዚአብሔር መንፈስ ቅዱስ ተቀበለ። እልፍ ነገሥታት ንጉሥ የጌቶቹ ጌታ እግዚአብሔር ተረከበው። ጌታ መንፈስ ቅዱስ ይለፍ። በሄደበት ቦታ ሁሉ ቅደመው። ስራውን ሁሉ በአንተ ጉልበት እንዲሰራ በውስጡ እግዚአብሔር ሳምሶን እንደሰራበት ስራበት። አሜን። ሃሌሉያ። በኃይል እናጨበጭባለን። ክብር ለእግዚአብሔር ነው። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው። ሃሌሉያ። ጌታ ይመስገን። እዛችን ውብ ዓለም ውቤ ወደዚህ ትመጣለች። እስኪ በጭብጨባ እንቀበላለን። እህታችን ውቤ ወደዚህ ፈቅቴ ጌታ ይባርክሽ። መሳሪያው የት አለ? በማንቸስተር ያለች ቤተ ክርስቲያን ይህንን ትልሻለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት። ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም ይኖራል። የእግዚአብሔር እረኝነት ይህን ያህል ለሕዝቡ ድጋፍና መመኪያ ሕይወት ነው። የእግዚአብሔር እረኝነት። አንቺም ደግሞ ይህንን የእግዚአብሔር እረኝነት ከሱ ተቀብለሽ ይህን ልትሆኝላቸው ትቀበያለሽን
ጌታ ይባርክሽ። እግዚአብሔር ለሕዝቡ የሆነውን እረኝነት እንድትሆኝ እንጸልያለን። ጌታ ይባርክሽ። ክብር ለእግዚአብሔር ይሁን። እጥፍ ጭብጨባ እጠብቃለሁ። ምክንያቱም ኔቸር በራሱ አንዳንዴ ይዋጋል። ሴቶች ብዙ ጦርነት አላቸው። ሁሉንም አሸንፋ ወደ ቃል ኪዳን ደርሳለች። ቃል ኪዳን አሸነፈ ሰው ቃል ኪዳን ደረሰ አሸነፈ። ሃሌሉያ! ስለታችን እናጨበጭባለን። እግዚአብሔር ይመስገን። ፕራይዝ ጌታ ይመስገን። እህታችን ውባለም ጸጋዬ ከኔ ጋር በመስማማት ይህንን ትያለሽ። እኔ ውባለም ጸጋዬ ጌታ ኢየሱስን እንደ አዳኜ በእምነት ተቀብዬ በመለኮታዊ ጥሪ አገልጋይ መሆኔን አምናለሁ። በፈቃደኝነትም ቃል ኪዳን እገባለሁ። ጌታ ይመስገን። የሬማ እምነት አገልግሎት በእግዚአብሔር ቃል የሚሾም የሚደረግ ሹመት መሆኑን ታምኛለሽ? አዎ አምናለሁ። የእግዚአብሔር ቃል መንጋን ጠብቂ፣ መግቢና ተንከባከቢ የሚለው የእግዚአብሔር ቃል በትጋት መወጣት ያለብሽ ትልቅ ኃላፊነት መሆኑን ታምኛለሽ? አዎ አምናለሁ። ሕዝብን በማስተማር በጸሎት በትጋት ለማገልገል ቃል ትገቢያለሽ? እግዚአብሔር ይረዳኛል፣ ቃል እገባለሁ። ቤተ ክርስቲያኑ የሰጠሽን የመጋቢነትን መርህ ትከተያለሽ? እግዚአብሔር ይረዳኛል፣ እከተላለሁ። ክብር ለእግዚአብሔር ይሁን። በተለይ ወጣቱ ጭብጨባ እየሰራ አዲሱ ጄኔሬሽን። አሁን ደግሞ ጥያቄ ለእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ እናንተ እህታችን ውባለም ጸጋዬ ነው የተወደደችው እህታችንን እንደ መጋቢ ስጦታችሁ እንደሆነች ትቀበላላችሁ? በጸሎትና በሐሳብ ልታበረታቷት፣ በሚያስፈልጋት ሁሉ ልትደግፏት፣ ልታግዟት ቃል ትገባላችሁ? ከእሷ ልትማሩ፣ ልትመከሩና ልትገሰጹ ቃል ትገባላችሁ? ክብር ለእግዚአብሔር ይሁን። እናጨበጭባለን። አሁን ትበረከታለሽ፣ እንጸልይልሻለን። ክብር ለእግዚአብሔር ይሁን። እግዚአብሔር ሰው አፖስትል ይጸልይላታል። አባት ሆይ ወደ አንተ ይህንን ዘይት እናነሳለን። አንተ በየትኛውም ሕይወት ውስጥ የተገለጥክበት የመንፈስ ቅዱስ ሥራ ያለፈበት ምልክታችን እግዚአብሔር ሆይ አሁን ይህንን ምልክት ይዘን ወደ አንተ እንቀርባለን። መንፈስ ቅዱስ ሆይ እለፍ፣ በዚህ እለፍ። እግዚአብሔር ኃይል ሁን። ነገር ግን መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ። እግዚአብሔር ሆይ ኃይል ትቀበል። እለፍ የኔ ጌታ ሾፓካካ ዩነለለቤፔፓፓሶራ ፓፓፓ እለፍ ጌታ መንፈስ ቅዱስ ነው። እለፍ። ይህን ኃላፊነት በራሷ አትወጣም። እግዚአብሔር ሆይ ያንተ መንፈስ ቅዱስ ሁሉም በሁሉ ያደረገ ጌታ ኢየሱስን ከሙታን ያስነሳ በሕይወት ዘመን ውስጥ የሠራ አሁንም በእኛ በዚህ በምድር የሚሠራ ይሄ መንፈስ ቅዱስ እግዚአብሔር ሆይ ኃይል ይሆናል፣ ጉልበት ይሆናል። በሄደችበት ቦታ ሁሉ ረዳትና ደጋፊ ሁሉን ታሸንፍ በእርሱ አሜን። ክብር ለእግዚአብሔር ይሁን። ጭብጨባችን፣ እልልታችን ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ እግዚአብሔር ይሁን። ጌታ ይባረክ። እስኪ በትቆማላችሁ። ጌታ ይመስገን። ክብር ለእግዚአብሔር ይሁን። እንግዲያውስ የእግዚአብሔር ቃል እንደሚለው በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ትጠብቋት ዘንድ
መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እግዚአብሔር በገዛ ደሙ የዋጃት። ክብር ለእግዚአብሔር ነው። የዚህ ሕዝብ ዋጋ የኢየሱስ ክርስቶስ ደም ቫልዩ አለው። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስንቶቻችሁ ደስተኞች ናቸው? ክብር ለእግዚአብሔር። ክብር ስለደከሙ አገልጋዮቻችን እግዚአብሔር እናመሰግናለን። እግዚአብሔር እናመሰግናለን። ይህን ስጦታ አድርገህ ስለሰጠህ እናመሰግናለን። ስጦታችንን በሚገባ እንድንጠቀም ሚስዩዝ አቢዝ እንዳናደርጋቸው እግዚአብሔር ነገር ግን ከእነሱ ልትሰጠን የወደድከውን ሁሉ በደስታ እንድንቀበል ምትረዳን ጸልያለሁ። እግዚአብሔር ፍቅርን ተከታተሉ እንዳልከን እርስ በርሳችን በፍቅር ተያይዘን በአንድነት እግዚአብሔር ከወገኖቻችን ጋር ተስማምተን በፍቅር አንድ ቤተክርስቲያን ሆነን እርስ በርሳችን ተያይዘን እንታነጽ። እግዚአብሔር ስለምድረና እናመሰግናለን። ቃለ እውነት ነው፣ በቃለ ቀድሳቸው ተብሎ ተጻፈ። እግዚአብሔር ሆይ በኢየሱስ ክርስቶስም ሕያው በሆነው ቃለ እግዚአብሔር ስለምታጸናቸው ስለምታበረታቸው እናመሰግናለን። ስለ ሁሉም ክብር ሁሉ ለአንተ እንሰጣለን። በጌታ በኢየሱስ ክርስቶስ ተከናወኑ። እግዚአብሔር ከእናንተ ጋር እዛው ትቆያላችሁ። ቆያላችሁ። አሁን ደግሞ ወደ ሳሚ አሳልፋችኋለሁ። ፓስተር ሳሚ ደግሞ እዚህ ጋር ያሉት አግሪመንቶቻችን የምትፈርሟቸው ነገሮች አሉ። እሺ፣ በፓስተር ዘኪ እንጀምራለን። ጭብጨባ እንግዲህ ስም ተቀያስ ተሳፋዛችሁ ፓስተር ውቤ ወንጌላዊ ዳንኤል ወንጌላዊ ማትሰራ
ክብር ለእግዚአብሔር ይሁን። አንድ ጊዜ እሺ፣ አምልኳችን እንቀጥላለን። እህታችን ዛይድ እንደው በቃ ስለ ዘካርያስ ብለዋል እንችላለች። አይ ቲንክ we have to give her a chance. ቸርች አውቀዋለሁ። እዛ ቸርች ስለነበርኩ ከዛ አዲስ ነበሩ ሲመጡ 2007 አይደል ሲመጡ አየናቸው ምናምን ናቸው እና ከዛ በኋላ በሶስተኛ ጊዜ ምናምን ቸርች የተመላለሰ እንትና ታዲዮስ መልእክት አምጥቶለት ነበር። እኔ ምን መሰላችሁ ሰው መልእክት ሲያመጣ ቸርች በደንብ ሰማለሁ። ያኛው መልእክት ይፈጸም ወይም አይፈጸም ደግሞ እጠብቀዋለሁ እና ታዲዮስ ምናለው ትዝ የሚልህ ከሆነ አንተ ታገለግል ገና ቶስ እኮ ምንም እኮ እንትን የለው የአገልግሎት ነገር ምንም እኮ አልነበረው። ታዲ ግን ምናለው አንተ ታገለግለኛለህ ይልሃል እግዚአብሔርን ታገለግላለህ ብሎ ጸለየለት። ከኔ እኔ እንትኑን ሰምቼው በቃ አዲስ ነው ሊያገለግል ነው ማለት ምናምን ከዛ ጠበቅነው በጣም መቼም ወደ አገልግሎት ወጣ። ያገለገል ዛኪ ሲያስተምር ምን ሲል ስትሪክት ነው የነበረው። ነው ከሆነ ነው አይሆንም ከሆነ ደግሞ አይሆንም ነው የሚል የነበረውና በጣም እንትን ነበረ። ከዛ በኋላ በሽምግልና ቃል መስበክ ጀመረ ምናለ ከዛ በኋላ ወደ ሽምግልና ደግሞ መጣ ከነ ጋሊና ከኤርሚ ጋር ከነ ሰሎሞን ጋር ምናምን መጣ ሽምግልናና ከዛ በኋላ እነሱ በቃም ብለው ሲጨርሱ እሱ ደግሞ ቀረ ማለት ነው በሽማግሌ ታስታውሳለህ አንተ ብቻህን ስትቀር። ከዛ በኋላ እሱ ደግሞ አሰበ መሰለኝ ልትተው ሽምግልና ከዛ ማለት እንትን ነው ሰው እንትን ሲደክም ማለት የሆነ ነገር እንትን ሲሆን በቃ አልችልም ማለት ነውር የለው እና ከዛ በኋላ ታስታውስ ከሆነ አይደለም እኔ ድራይቭ ነው ማድረገው የነበርኩና ልክ እንትን አልኩት መዝሙር ሲዘምርልህ ታስታውሳለህ? እቲ ናንተ መወዳታ መጨረሻ አምላኽ ገክ ጅምሪ ትዝክራ ምን ለዘመርኩለት የአማርኛ መዝሙሩ ያንተ መጨረሻ የእግዚአብሔርን መጀመሪያ የሚለው መዝሙር ነው እና ከዛ ምን አልኩት ዘኪ በአንተ በጨረስክበት ጊዜ እግዚአብሔር ግን ይጀምራል። አንተ ጨርሰሃል መሰለኝ እግዚአብሔር ግን ይጀምራል አልኩት። ከዛ ምን አልከኝ ዘኪ ታስታውሳለህ? ዛይድ አንድ ሚስጥር ልንገርሽ አስቤ ነበር ልተው አሁን ግን አልተውም። ታስታውሳለህ? በዚህም በዛም ይናገራል ሰው አያስተውልም ይላል እና እግዚአብሔር በሁሉ ነገር ነው የሚናገረው። ከዛ በኋላ ሐዋርያ ዘውዴ መጥተው ነበር ለአገልግሎት ሲሰብከን ምን ብሎ መልእክት አመጣለን ታስታውሰው ከሆነ አንተ እግዚአብሔር በጎችን አብላ ይልሃል። ታስታውሳለህ? እግዚአብሔር በጎችን አብላ ይልሃል። አንተ በጎችን ታበላለህ። እግዚአብሔር በጎችን አብላ ይልሃል አለው እና ከዛ በኋላ ዘካርያስ ተነስተዋል። እስካሁን ድረስ ደቀ መዝሙር እያደረገ ለብዙዎች የእግዚአብሔር ቃል እያስተማረ ነው።
ምስክር አሉ፣ ራሳቸው ያውቃሉ። ለብዙዎች እየመገበ ነው። ጊዜ ሰጥተው ማለት ጊዜ ስላለው አይደለም፣ ግን ጊዜ ሰጥተው ያኛው እንትንም እኔ ሲሰራ አይቼዋለሁ። ያኛው የመጣው መልእክትም ተፈጸመ። ታዲዮስ ያለውም ሐዋርያ ዘውዴ ያለውም ታበላለህ ያለውም እያስበላ ነው። እስካሁን ያለ የእግዚአብሔር ቃል እየመገበ ነው ያለውና ጌታ ይባረክ። ይህን ሲያደርግ በስንት ያልፋል፣ የስንት ምላስ አለ፣ ምን አለ፣ ሁሉን እያለፈ ነው እና የሚያደርገው እግዚአብሔር አሁንህም ዘመንህን ይባርከው እና ባለህም ነገር ደግሞ ውጣ፣ ተከናወን፣ የጠላቶችህን በገዝ እና እኔ በትግርኛ ለርቃ ቢባልም ለሱ አተሐውና ሽሓ አላፍቱን ደስ ይለኛል። በቃ ሽሓ አላፋትኩን ዘለኻ ሓደ ገዛቱ ንበረኸትኩን በረኸት ላይኻሞ ተቐቢልና ካለና ጌታ ይባርክ። አሜን። ስለ ዳንኤል ባለቤቴ ስለሆነ ብዙ ጊዜ ቅዳሜ ሲወጣ ወንጌል የፋሚሊ ጊዜ የለምና ከሰኞ እስከ ዓርብ ስለሚሄዱ ልጆች ትምህርት ቤት አትሊስት ዛሬ የፋሚሊ ጊዜ ስጥ ብንለው አይሰማንም፣ ይሄዳልና በቃ ቅዳሜ በቃ የኛ እንዳልሆነ ቆጥሮ ነው እንደ ሲንግል ማም ነው ምሳስ በቃ እያልኩ ከተሰጠ በቃ ይስራ ብዬ ተውኩት ማለት ነው። እና ጌታ ይመስገን። እንዳልኳቸው ወንድሜ ዛክ 23 የገሰበው ከዛም በላይ ነው የማውቀው እና ያኔ በጌታ ነበር እና ወደ ጌታ ሲመጣ የዛክ ለውጥ ፍጹም ለውጥ ነው፣ ፍጹም እና የሆነ ሰው ምን አለኝ ለዛክ እንደነገርኩት አላውቅም። ልክ ጌታ እንደተቀበለ ለአንድ ልጅ ደውሎ ምን አለ መሰላቸው፣ ወንድሜ ያለው ይህን ያህል ብር እኔ ጋር አለ እና ተቀበለኝ አለ። ልጁ ረስቶት ነው። ልክ እንደ ዘኪዎስ አይነት ለውጥ everything በንጽህና ለሞላው ይላል ይባላል። ክብር ለእግዚአብሔር። እንግዲህ እግዚአብሔር ስለወደደን ስላፈቀረን እረኛችን እንዳንበታተን እንዳንጠፋ ስላሰበ እረኞች አስተማሪዎች ሰጥቶናል። ደስ ብሎን ለእግዚአብሔር ለእረኛችን ወለተ እግሮቻችን ቆመን እናመሰግናለን። Take
ኢየሱስ ጌታ ነው። አምላክ ይመስገን። እዚህ ወርሺፕ አቋርጦ ይመጣካል። ቀጥል ነው የሚያሰኘው። ግን እግዚአብሔር ይመስገን ጊዜያችንን በአግባብ እንጠቀም። ፎቶ የምንነሳ ቤተሰቦች ደግሞ አላችሁ ከነ ፍጹም ጀምሮ እህቶችን ምናምን ሁሉም አይቻለ ዘካሪያስ ሌሎችም ቤተሰቦች አላችሁ። ዌልካም ሁሉም ኢየሱስ ጌታ አሜን። በጣም የምንወደው ወንድማችን ልዑል ከስንት ዓመት በኋላ እዚህ በመሃላችን አለ። ዊ ላቭ ዩ ኢየሱስ ጌታ አሜዚንግ። አንድ ልጅ ነበረችው በጌታና እኔ ደግሞ በጣም እንዋደዳለን። አሁን ደብዳቤ ስጽፍ ትድረስ ሐዋርያዊ የሆነ ደብዳቤ ትላለች። ኢየሱስ ጌታ ነው። የዛሬ 30 ምናምን ዓመት ስለ አፖስትልስ ምናምን ያስተምር ነበር። ኢየሱስ ጌታ ነው። ዌልካም ኢየሱስ ጌታ ወይታና አራሂብና አላህ ሚናን ፈተካ ኢኒ ተታሕዝና ሃንሰርሒና ፋሚሊ ብጣዕሚ ደስ ትብሉ ኢኹም ኩልኹም ኣብ ቸርች ምግልጋል ትኽእሉ ኣብ ቸርች ዘለኹም ዲስ ኢዝ ዮር ፋሚሊ ዲስ ኢዝ ዮር ሆም አሜን። በቃ ከምቲ ተማሃርናዮ ከምቲ ልክ እንደተማርነው ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ፎቶ ምናምን የምንነሳው ይኖራል፣ ግን እራት ታች ይኖረናል እና እናመሰግናለን። ከአሁኑ ጀምሮ የእግዚአብሔር ቃል እንደሚለው አለ አይደል ንነቢይ ብሽም ነቢይ ዝቕበል ዓስቢ ነቢይ